ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? እዚህ 715 ዳንፎርዝ አቨኒው ከሚገኘው ቶሮንቶ ኦንታሪዮ ካናዳ ኦፊሳችን ስቱዲዮአችን አክቹዋሊ ለኦፊሱ ማስተዋወቅ መሰለኝ። ለነገሩ ሲመሽ ስቱዲዮ ነው፣ ቀን ለኦፊስ ነው። ያ ብዙ ቀኑን ከመጣን ከቀረጽን ትንሽ ቢዚ ሆንክ አንተም ከመንገድ ከተመለስኩ ቀርጸናል። እንድ ብዙ ባክሎግ ነበር ለነገሩ። በዚህ ዊኬንድ የለውም ዲሲ እንደሚሄድ ነግሬያለሁ። ብዙ ነገር እኮ ሳልነግርህ እየቀረሁ በጣም ዛሬ ጠዋት ነው የቆረጥኩት ቲኬት። ሌሊት ላይ ዲሲ ነኝ ዊኬንድ። ለማንኛውም ሼክስፒር ፈይሳ ይመጣል ጓደኛዬ ከሲያትል ከሱ ጋር ትንሽ አንጋውት እናደርጋለን። መጽሐፍ መጥተውልናል ብዙ። ደረጀ ነው አይደል የሚላከው? ደረጀ ባሪያው ነው። ደረጀ ባሪያው ኖርማል ነገር። በቃ ምን ማለት ባሪያው ስለምንለው ነው። ችግር የለም። የትግራይ ፖለቲካ አስተዳደርና የመሪነት ሚና የጻድቃን ገብረትንሳኤ አዲስ መጽሐፍ መስሎ ነበረ። ያው የድሮዎቹን በየቦታው የተጻፉ አርቲክሎችን ነው። በጣም ይገርማል። ሌላ የስመኝ ግዛው የእናቴ ሮሚዮ እና ሌሎች አጫጭር ታሪኮች ስመኝ ግዛው ሲኒየር ጋዜጠኛ የነበረች አዲስ ዘመን መጽሔትም ላይ ትሰራ የነበረች የጽሁፍ አቅም ያላት ልጅ ነች። እንመጣበታለን። የባሻይ ውጎችም ከረማታ ተስፋዬ ኃይለማርያም እንደዚሁ ይሄም ጥሩ ነው። ወሰንሰገድ ገብረ ኪዳን ነው ኤዲት ያደረገውና አጻጻፉ በጣም እሱ ነው ኤዲት ያደረገው። ወሰንሰገድ ኤዲተር ሆነ ማለት ነው። ወዳጆች ናቸው። ፌስቡክ ላይ አያቸዋለሁኝ። አብረው ተጫዋች ነው ባሻይ። በጣም ፈን ነው። ጥሩ ነው። ሰዓት ቀልድ አብዝቶ አስሮት ነበር። ኦኬ ነው። እንዲያው አራተኛ ክፍለ ጦር አካባቢ እዛው የጨርቆስ ልጅ መሆኑን አላውቅም ነበር። ታስሮ በኋላ ጮኸን ነው የተፈታው። እርሊ ሬቮሉሽኑ ላይ ያቀረባቸው አስተያየቶች እጅግ በጣም ጥሩ ናቸው። ዛሬ እንግዲህ የትግራይ ፖለቲካ አስተዳደር የመሪነት ሚና በሚል ብዙ ሰዎች ኮንፊውዝድ ሆነውበታል። ሌተናንት ጀነራል ገብረጻድቃን ገብረትንሳኤ ነው የሚባለው፣ ግን በአጭሩ ጻድቃን ገብረትንሳኤ ነው። ይሄ መጽሐፍ 800 ብር ነው የሚሸጠው። እንግዲህ እስቲ የጀነራል ጻድቃን ማን እንደሆኑ እነዚህ ሁለት ነገሮች አንብበው ወደ ጉዳዩ እንግባ። ኦኬ እቺ ሁለቱም ብቻ እንዳለ ኦኬ። ይህ በእንዲህ እንዳለ ጀነራል ጻድቃን ከሎንደን ኦፕን ዩኒቨርሲቲ ማስተር ኦፍ ቢዝነስ አድሚኒስትሬሽን ኤምቢኤ በዩኤስ አሜሪካ በጆርጅ ዋሽንግተን ዩኒቨርሲቲ ከሚገኘው ኤሊዮት ስኩል ኦፍ ኢንተርናሽናል አፌርስ ማስተርስ ኢን ፖሊሲ ኤንድ ፕራክቲስ ኤምአይፒፒ ዲግሪ አግኝተዋል። ከዚህ በተጨማሪ ከመንግስት የስራ ኃላፊነት እስከለቀቀበት ጊዜ ድረስ የመተሐራ ስኳር ፋብሪካ እና የኢትዮጵያ ንግድ መርከብ ድርጅት የቦርድ ሰብሳቢ እንዲሁም የራያ ቢራ አክሲዮን ማህበር መስራች እና ፋብሪካው እስከተሸጠ ድረስ የማህበሩ የቦርድ ሰብሳቢ በመሆን አገልግሏል። ጻድቃን ባለትዳር የሶስት ልጆች አባት እንዲሁም የሶስት ልጆች አያት ነው። እንደው አሁን መጽሐፍትን በሚመለከት ነገር በጣም የሚገርም አሁን ጀነራል ጻድቃን ብዙ እንግሊዝኛ መጽሐፍ እዚህ ላይ እንደ ዋቢ ነገሮች ተጠቅመዋል። አጠቃቀማችን የሚገርም ነው። በመንግስት ባለስልጣን እያለ ከ83 እስከ 93 በነበረው ጊዜ የንግድ መርከብና የመተሐራ ስኳር ፋብሪካ ቦርድ ሰብሳቢ ነው። ከዛ በኋላ ግን የራያ ቢራ አክሲዮን የነበረው ግን ሰብሳቢ የነበረው ማጆሪቲ ሼር ሆልደር ስለነበረው የቦርዱ ሰብሳቢ ነበር። ይሄ በግል ነው። አሁን ልክ እዚህ ጋር ግን ምንም እንደ ቦርድ ሰብሳቢነት ነገር ነው የቀባውና ኮንፊውዝ ያደርጋል። ሌላው እንግዲህ ይሄ መጽሐፍ እሱ ልንገባ አይደለም መቼም ነው ልንገባ ነው። ስለዚህ ዛሬ አሁን ልንጀምር ነው። ጻድቃን ሹር ኦኬ። አይ አክሊሉን ያልክ መስሎኝ። አይ አክሊሉን ቀጥለን እንሄድበታለን ማለት ነው። ጠቅላይ ሚኒስትር አክሊሉ ሀብተወልድ የእሳቸውም መጽሐፍ አለ። በዶክተር ሰላማዊት ታደሰ የተጻፈ ነው። ሌላው አንድ ብቻዬን ቆም ያለው አምባሳደር ብርሃኑ ድንቅ ያስታንዳለውን ተርጓሚው ተሱ ረፌራ ጫላ ምስጋና አቅርቦልን ይሄ መጽሐፍ ሪቪው በማድረግ ከኢትዮጵያ ውጭ የሚገኙ አንባቢዎች ካሉ በአማዞን ላይ እንደሚገኝ ነገር ግልጽ ነገር ማስታወቂያ አስተያየቱን ሰጥቷል። በጣም ፊድባኩ በነገራችን ላይ በጣም ቆንጆ ነው። በየቦታው በተለይ በአካል መጽሐፍ የማይፈልጉ ሰዎች በአካል በየቦታው የሚያገኙኝ በጣም በቃ ጀስት ወጥሩ በጣም ኤቭሪባዲ ወደዋለሁ የሚል ነው። ብዙ ጊዜ የቲክቶክ ቪዲዮ ላይ በራሴም ኤክስፒሪየንስ ማለት ነው። የቲክቶክ ቪዲዮ ላይ ለምሳሌ 15 ሰከንድ 20 ሰከንድ የሚያየው ሰው አብዛኛው ይበልጣል። ኦኬ ገፍቶ 1 ደቂቃ 2 ደቂቃ ሙሉ የሚያየው በጣም ጥቂት ነው። አናሊቲክስን ስታየው
ወራስ እዚህ ላይ የገረመኝ ግን አቨሬጁ 8 ደቂቃ 11 ደቂቃ እያንዳንዱ ቪዲዮ ፖስት እናደርጋቸዋለን 10 11 ደቂቃ የሚመለከቱ ሁሉ አሉ። አቨሬጁ ማለት ነው። አቨሬጁ ሊጨርሱት አሉ እስከ መጨረሻው አጣጠረብን የሚሉ እና ፊድባኩ በጣም ቆንጆ ነው። ኤንዌይስ ከጻድቃን እንጀምር 2018 ዓመተ ምህረት ነው የታተመው። ይሄ መጽሐፍ እንግዲህ በጣም እንደ አዲስ በኤዲተር አለመጠቀሙ ወይንም ጎበዝ ኤዲተር ስለሌለው ነው። ይሄንን ሲጽፍ መቅድሙ ላይ ሲጽፍ እነዚህ መጽሐፍ በተለይ ቻፕተር 1 2 እና 3 ከዚህ በፊት በ2016 በ2022 እና በ2024 የተጻፉ ናቸው። ይሄ የተለያዩ እንዲያውም አንተ ልታነሳው የምትችል ቢሆን ጥሩ ነው ብዬ የገመትኩት ነገር ምንድነው በዚህ መጽሐፍ ላይ እንደ አዲስ ሲቀርብ ይሄ ነገር ከዚህ በፊት ወጥቶ እንደነበረ ለዚህ ኢሹ ላይ ደግሞ በምን መስመር መቅረብ እንዳለበት ሊነግረን ይገባ ነበር። ይሄንን አላደረጉልንም። ሁለተኛ ምን አዲስ ነገር አለውስ ብለህ ደግሞ ስታስብ የምታነሳቸው ነገሮች አሉ። አሁን ይኸውልህ እስኪ እንደው ይሄ ኢትዮጵያ ዛሬ የሚል የሀገራችን ፖለቲካ ሁኔታና የመፍትሄ ሀሳቦች 2016 ላይ ኢትዮጵያ ዛሬ ድሮ እኮ ምን ጽፈበት እኔ ራሱ ብዙ ጽፈበት። ኦኬ አሁን እዚህ ላይ የጻፈው አለ፣ እዚህ ላይ የወጡ ነገሮች አሉ። አሁን እንዲሁ ዝም ብሎ ለተመልካቾቻችን እንዲያርገ ብታስረዳው እንደ ማስረጃ ነገር የሆነ ስለሆነ ጨምሮ ኦኬ ከዚህ እዚህ ላይ ወጥቶ የነበረ ጽሁፍ። ስለዚህ ከዚህ የጻፉትን አርቲክሎች ነው አብዛኛው። አዎ አርቲክሎችን ነው። ሁለተኛ ይሄ መጽሐፍ ሲወጣ በእንደዚህ መግለጫ ሊኖረው ይገባ ነበር። እነዚህን ጽሁፎች እዚህ ዌብሳይት ላይ አንዳንዶቹ በዩቲዩብ ቪዲዮ ሁሉ የተነበቡ አይሉ እና አንደኛ የሚያሳዝነው ነገር 10 ዓመት ፈጅቶብኛል ይሄን ነገር ለመስራት ይልና ከሄደበት መስመር ውስጥ እኔ አንድ ኢትዮጵያ የሚጻፉ ጽሁፎች ላይ የሚቀር አንድ ኦነስቲ ነገር ያለን ይመስለኛል። አሁን ሰዎች ብዙ እንግሊዘኛ መጽሐፍ አንብበናል እና ስታነብ ከሃርፐር ኮሊንስ ኤዲሽን ወደ ኮርጊ ኤዲሽን ሲታተም ለሌላ ሳታሚ ኒው ፕሪፌስ ፎር ዚስ ኤዲሽን ተብሎ ይጽፋሉ። ወደ ሌላው ጋር ሲሄድ የ5 ዓመት የ10 ዓመት የ15 ዓመት የ20 ዓመት እንደ የሪፕሪንቱ እዚህ ላይ የለም። ብርሃኑ አባዲ የሚባል ነው ከትግርኛ ወደ አማርኛ ከአማርኛ ወደ ትግርኛ የተተረጎመ ጽሁፎቹ። ይሄንን ሊያስረዱን ይገባ ነበር ጀነራል ጻድቃን። የለም እዛ ላይ አይገልጹም፣ በሱ በሙሉ አያስረዱትም። እንዴት እንደጻፉት የጻፉበትን ሁኔታ ነው በተወሰነ ደረጃ አንዱን አንተ ልታነበው ትችላለህ። እቺን እስቲ ዝም ብለህ ያትችን እስኪ የትግራይ ህዝብ በአገሩ በኢትዮጵያ እንደ ሁለተኛ ዜጋ እንዲታይ ያደረገውን አቤት ነው ሁሉም ሁለተኛ ዜጋ ሶስተኛ ዜጋ ሆንኩ የሚለው ነገር አሁን ትግራይ 27 ዓመት አይ ቲንክ ቱ ቢ ኦነስት አንደኛ ዜጋ ነበር እውነቱን ለመናገር በስ አሁን ሁለተኛ ዜጋ ኦኬ እንትን ውስጥ ገባው ሰራቃው የትግራይ ህዝብ በአገሩ በኢትዮጵያ እንደ ሁለተኛ ዜጋ እንዲታይ ያደረገው ለዘመናት ለድህነት ስደት ለፍትህና ሰላም እጦት የዳረገውን ጨቋኝ የፖለቲካ ስርዓት ለማስወገድ ያለማቋረጥ ታግሏል። በመጨረሻ 17 ዓመታትን የፈጀ ትግልና የፖለቲካ ትግል በማካሄድ ሌሎች ኢትዮጵያውያን ወገኖችን ከጎን አሰልፎ ከኤርትራ ኃይሎች ጋር ተቀናጅተው በ1983 ዓ.ም ድል ለመቀዳጀት በቅቷል። እኔም በዚህ የትግራይ ህዝብ ትግልና የፖለቲካ ትግል ከወንድምና እህቶቼ ከአብሮ አደግ ጓደኞቼ እንዲሁም በትግሉ ከተዋወቅኳቸው ጓዶቼ ጋር በመሰለፍ ከኔ የሚጠበቀውን ሁሉ ፈጽሜ በመጨረሻም አዲስ አበባን ለመቆጣጠር የተሰማራውን የህወሓት ኢህአዴግ ሰራዊት መርቼ አዲስ አበባን የመቆጣጠር ታሪካዊ ድል ተጋሪ ሆኛለሁ። አዎ አንድ ነገር አለ። አሁን ጠቅላላ የኢትዮጵያ ፖለቲከኞች አሁን ትግራይ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጊዜ እንደ ሁለተኛ ዜጋ ይታያል ነበረ ነው በራሳቸው ልጅ በልዑል ራስ መንገሻ ስዩም በአፄ ዮሐንስ የልጅ ልጅና በንጉሱ የልጅ ልጅ በልዕልት አይዳ ደስታ ለ13 ዓመታት በተለይ የመጨረሻዎቹን 13 ዓመታት ከለውጡ በፊት የነበረውን የትግራይ ጠቅላይ ገዢ እንደራሴ የነበሩት ልዑል ራስ መንገሻ ስዩም ናቸው። ትግራይ ያኔ ፕሪቪሌጅ ነበረው። ሌላው አገር በቀጥታ ከፌደራል መንግስቱ ውጪ ከኢምፔሪያል ጋቨርንመንቱ ውጪ ከማንም ጋር መገናኘት አይችልም ነበር። የፖታሽየሙን ይሄ እዛ ያሉት ሚነራሎች ወርቁን ለማስጠናት ብቻቸውን እሳቸው ኮሚኒኬት የማድረግ መብት ተሰጥቷቸው ነበር። እና እንግዲህ አሁንም እኮ ዞሮ የመጣው እያንዳንዱ የትግራይ በራሱ ልጆች መገዛት አለበት ነበር እና ያኔ ስርዓቱን የንጉሱን ስርዓት የሞናርኪውን ስርዓት ተቃወም እንደሆነ ነው እንጂ በራስ የመገዛትን ስርዓት የምታነሳበት ነገር ያለ አይመስለኝም። ሌላው መንግስት ሲቋቋም ስለ እንግዲህ አንተም የህግ ሰው በመሆን ነው አንድ እስቲ ከዚህ ቀጥላ ያለችው አንድ በጊዜያዊ መንግስት ከተሰማ
ኦኬ። በዚህ መሰረት በሽግግር ወቅት የሀገር መከላከያ ሰራዊት ሆኖ እንዲሰራ በጊዜያዊ መንግስት በተወሰነው መሰረት የህወሓት ኢህአዴግ ሰራዊት ሰላምና መረጋጋትን የማስፈን ተልእኮውን በብቃት ለመፈጸም የሚያስችለውን እቅድ ነድፎ እንዲሰማራ ተደረገ። የሀገር መከላከያ ሰራዊት ይህን ሚና እየተወጣ ጎን ለጎን ደግሞ ብሔራዊ ተዋጽኦ ያሟላ አገራዊ ሰራዊት የመገንባት ተልእኮ ማሳካት ነበረበት። እነዚህ ተልእኮዎች በተገቢ ሁኔታ ተሳክተዋል። ሁለተኛው አብይ ተግባር ማለትም በህዝብ የተመረጠ መንግስት ለመመስረት እንዲቻል ህገ መንግስት የማርቀቅ ስራ ማከናወን ተጀመረ። በወቅቱ ሁኔታው በሚፈቅደው መጠን በማርቀቅ ሂደት የህዝብ ተሳትፎ እንዲረጋገጥ ተደርጓል። ህገ መንግስቱን የመንደፍ ሂደት በሙያው በቂ እውቀትና ልምድ ባላቸው እንደነ አቶ ክፍሌ ወዳጆ፣ አቶ ዳዊት ዮሐንስ፣ ዶክተር ፋሲል ናሆም ሌሎችም የተመራ የተለያዩ የህብረተሰብ ክፍሎች የተሳተፉባቸው መድረኮች ተካሄደው በመጨረሻም በህገ መንግስታዊ ጉባኤ ጸድቋል። ይህም አብይ ተግባር ልክ እንደ ሰላምና መረጋጋት የማስፈን የሁለተኛው አብይ ተግባር በስኬት ተጠቃለዋል። አሁን ይሄ አንደኛው ኤግዛክትሊ አንደኛ ሪደንደንት ነው። ሁለተኛ በትግርኛ ነው የተጻፈው፣ በአማርኛ ይጻፍ እንጂ ሐሳቡ ፍሰት የለውም። አሁን የሌንጮ ለታል መጽሐፍ ስትመለከት ኤክሰለንት ኤዲቲንግ ነው ያለው። ፍሎው ጥሩ ነው፣ ሪደብል ነው። በልብ ነገር ሆኖ ታሽቶ የወጣ ነገር ነው። ያው ዞሮ ዞሮ ከብርሃኑ አባዲ አማርኛ ቋንቋ ይቻሉ ኤዲት ያርጉ እንጂ ከጻድቃን ነው የሚሻሉት። የአማርኛውን ኤዲት በማድረግ ወደ ትግርኛም ከትግርኛም ወደ አማርኛ በማምጣት እና በታሰበበት ቋንቋ የተገለጸው ነገር ነው። እኔ ይሄንን መጽሐፍ ሳይ ጀንትልማን በጣም ጓጉቼ የነበረው ነግር ያለው በቃ ሊመጣ ነው ባሪያው እንደምንም ነገር በቃ ቶሎ ብለህ ዴቭ ሲመጣ ዶክተር ዳዊት በቃ ይዞት ይመጣል ነገር ብለን ጓጉተን ልክ ሳገኘው ክሪቲካል የሆነ የትግራይ ፖለቲካ አስተዳደርና የመሪነት ሚናን ስትል እሱ በነበረበት በትጥቅ ትግሉ 17 ዓመት በህዝባዊ ወያኔ ሓርነት ትግሉ ትግራይ ውስጥ የማዕከላዊ ኮሚቴ አባል ነበር። በኋላ የመከላከያ አባላት ከማዕከላዊ ኮሚቴ አባላት እንዲወጡ ሲባል እሱና ሳሞራ አበበ ተክለሃይማኖት እና ጆቤ ምናምን ተቀነሱ። እዚህ ውስጥ መጥተህ ስትመለከተው የነበሩትን ታሪኮች በስርዓት ክሪቲካል ሆኖ ያቀርበዋል ብለህ ስታስብ፣ ወራዝ ግን አሁን ይህንን ህገ መንግስት ህዝቡ ያልመከረበት የተጫነበት እንዲያውም አንዱ አሁንም ድረስ ጥያቄ የሚያነሳው የአማራ ህዝብ ያልተወከለበት ያልተወያየበት በወቅቱም ወኪል ያልነበረው እንደ ወኪል ሊታሰብም ቢሆን ሄደን በአዴን ደግሞ ካስትሬትድ የሆነ ተብሎ ተቀባይነት ያጣ የነበረን የፖለቲካ ድርጅት አመተ ዛሬ በጣም በእርግጠኝነት ይሄ ህገ መንግስት እያልክ ስታቀርብ ይሄ ሌላ ነገር ነው። እንደ ስኬት ልትለካው የሚገባ ነገር። ሁለተኛ ሰራዊት በማመጣጠኑ ረገድ ላይ በሚለው አየንና ወጣቶችንም ስናድግ እንደርስበታለን ብለን ትልቁን ማድረግ ሜጀር ጀነራል ሆኑ። ከዛ በኋላ ሜጀር ጀነራል አባዱላ ገመዳን፣ ባጫ ደበሌን የቀሩትም እንደዚህና ኃይሌ ጥላሁንን የተወሰኑት ነገር ሲያመጡ በብሔረሰብ ስብጥር ነው። በብሔረሰብ ስብጥር ሲያመጡ ያን ጦር እየመራ የትግራይ ክፍለ ጦሮችን በሙሉ በትግራይ ኃይል እንዲያዝ የሴኩሪቲው በትግራይ፣ ውጭ ጉዳዩ በትግራይ፣ ጠቅላይ ሚኒስትሩ በትግራይ፣ ፌደራል ፖሊሱ በትግራይ በቃ ለስም ዶክተር ወርቅነህ ገበየሁ እንጂ ሐሰን ሽፋ ይመራው የነበረ ከዛም በኋላ ሁሉን ቦታ ስትመለከት ይሄ ያለ ይሄንን የሰራ ሰውዬ ስኬታማ የሆነ የኢትዮጵያ ህዝብ የብሔር ስብጥር ባሟላ መንገዱ የተዋቀረ መከላከያ እያልክ ማቅረቡ ትንሽ ለህሊናም የሚዘገን ነገር መስሎ ይታየኛል። ሁለተኛ ይሄ መጽሐፍ በጣም ክሪቲካል ነው ብዬ ሳስብ ከ2000 እንግዲህ 2016 22 እና 24 ከተጻፈ በጦርነቱ ጊዜና ከጦርነቱ በፊት የተጻፈ መጽሐፍ ነው። ስለዚህ ይሄ ነገር ሲያቀርብ አንዲት ነገር ላይ ጦርነቱን በሚመለከት እዚህ መጽሐፍ ላይ ትክክል የለም፣ ምን ነገር የለም። የጦርነት የኤርትራ ማለት ነው? ኖ የትግራይ ጦርነት ይኸውልህ አሁን እንዲያውም እኮ ይችን ምታነባት ይችላል። ከግንቦት 1983 ዓመተ ምህረት 93 አክቹአሊ ከግንቦት 1983 በኋላ ከመንግስት ስራ በመልቀቅ አብዛኛውን ጊዜ የዓለም አቀፍ ድርጅቶችን በደህንነት ጉዳይ አማካሪ በመሆን በመቀጠልም በራሱ የግል ስራ ተሰማርቶ ሲሰራ ቆይቷል። በ2013 ዓ.ም የትግራይ ጦርነት ሲጀመር ጦርነቱን ለመመከት በተካሄደው ስምሪት ተሳተፈ። ከጥቂት ቆይታ በኋላ ጦርነቱን ለመመከት በተቋቋመው የማዕከላዊ ኮማንድ ፖስት አባል በመሆን አገለገለ። ያ በትግራይ በኩል አሁን ያኔ ትዝ ይል እንደነበረ በቲቪ የትግራይ ምሁራን ተሰብስበው ሪፕሬዘንት ቢሆኑ ተብሎ አቶ ሰያ አብርሃ፣ ጀነራል አበበ ተክለሃይማኖትና ጻድቃን የመቀሌው ስብሰባ ላይ እንዲሄዱ አድርገው ጽሁፍ ሁሉ አቅርበው ነበር። እዚህ ላይ አሁን ይሄ ሰውዬ ሲነሳ በማከል ከመጣ በኋላ ጭቅጭቅ ነበር። እሱ ከቲፒኤልኤፍ የወጣ ስለነበረ መግባት የለበትም በሚል ብዙ ነገሮች ነበሩበት ውስጡ። ይሄ ሰው ይሄንን ጽሁፍ አቀረብኩ ይልና ጽሁፉን ካቀረበ በኋላ ደብረጽዮን ተቆጣ አለ በዚህ ጽሁፍ። በዛ ላይ አንድ የደህንነት የነበረ ማን ነው ዘረሰናይ የሚባል ሰው ታውቃል? ያ ዘረሰናይ ማነው? ናሁሰናይ ነገር የሚባል የነበረ እሱ ይሄንን ረድቷል።
ጽሁፉን አቀረብኩ ይላል። ያቀረበበትን ጽሁፍ ስትመለከተው አለም ገብረዋህድ ቆየ የሰራበት ስለሆነ ተዋለ። ደብረጽዮን ተቆጣ። የዛን ጊዜ የሚመለከቱት የነበረው ከጦርነቱ በፊት ስለነበር ህወሓት አባሮ ስለነበር ህወሓትን ይበቀላል በሚል ስሜት ነበር። በዛ ላይ ትግራይ ውስጥ ያለውን ነገር ስትመለከተው እንዲያው ስማ ጄኖሳይዱን ለመመከት ከደከምንበት ሐሳብ ይልቅ ይሄ አድቫይዘሪ ካውንስሉ እንዳይቋቋም የጣርነው ጥረት ይበልጣል ብሎ አቦይ ስብሃት ሁሉ ዩቲዩብ ላይ ኢንተርቪው ሰጣል። እሱን ኮት ያደርገዋል። ይሄ ሰውዬ በኢትዮ ኤርትራ ጦርነት ላይ በተደረገው የኢትዮጵያን መከላከያ ሰራዊት 50 ዓመት የተቋቋመ ዘመናዊ ኢትዮጵያ ሰራዊትን በመበተን በማፍረስ ረገድ ቀጥተኛ ተሳትፎ የነበረው ምንም ፐብሊክ አፖሎጂ የሌለው ኢትዮጵያን ሌንጮ በነገራችን ላይ ተጸጽቷል። በሱ ጉዳይ ላይ እንትና ፖስት አድርገዋለች። ገነት አየለ አንድ ስልክ በአጋጣሚ እየቀረጽንበት ነው እንጂ እንደውም እናነሳዋለን ብዬ ነበር። ላንተ ሼር አድርጌ ቢሆን ኖሮ ቆንጆ ነው። ጥሩ ነበር። ገነት አየለ ፌስቡክ ገባ ውስጥ አለና ገጹን ፔጅን ፖስት አድርገዋለች። በጣም ትልቅ ስህተት ነው የሰራሁት እኛ ላይ። ኤግዛክትሊ። አሁን እንዲያውም ባይፋር ሌንጮ ለታ ላይ ያለው ኦነስቲ የሚገርም ነው። ይሄ አሁን ስትመለከተው ለታሪክ ትቼዋለሁ ይላል። የራሱን ጉዳይ ጀስቲፋይ ለማድረግ ነው። he is responsible። ያንን ትልቅ ጦር እንደ በቀል በኋላ ሌላ ቦታ ጋር ይመጣና የኢትዮጵያ ወታደሮች እኮ ትልቅ ነገር አላቸው፣ ጀግኖች ናቸው። በ10 ሺዎች እየተማረኩ ጀግንነት አንሷቸው ሳይሆን የተከተሉት ዓላማ አይደለም። የተራ ውስብስብ የሆነ ዝም ብሎ የካድሬ ንግግር ይደረጋል። የዛሬ 30 ዓመት ኢትሶኬ ሌንጮ ኢምፓክት ነው። የኢትዮጵያ ጦር ሰራዊት ከአፄ ምኒልክ ጀምሮ በንጉሱም በደርግም ሲወርድ ሲዋረድ የገዢውን ስርዓት ኢንተረስት የሚያስጠብቅ አካል ስለሆነ ይፍረስ ብዬ ተባበርኩኝ። በጣም ስህተት ነው የሰራው። ስህተት ነበር አለ። እውነቱን ነው። ሌንጮ ስህተት ነው ያለበት መንገድ ራሱ ቅራኔ ያለው አንደኛው ምክንያቱ ብዙ ኦሮሞዎች ነበሩ የጦር ሰራዊት ውስጥ ነበሩ። አብዛኛው ኦሮሞ ስለነበረ አፈናቀል ነው። ያው ነው ከዛ በፊት እኮ ከዛ በኋላ ሁለተኛ ስህተት ደግሞ መልሽ የሰራ ነው። ሁለተኛው ስህተት እንትንም እንደገና ጦር ሰራዊት ውስጥ የኦነግ ጦር እና አሁን እዚህም የተወሰነ ኦቨርላፕ ያደርጋሉ መሰለኝ። ጻድቃን የህወሓት ጦር ሰራዊትና የኦነግ ወደ 20 ሺህ የሚሆን ነበሩ። አንድ ላይ ይሆናል የኢትዮጵያን ጦር ሰራዊት እንደገና ይወጣ እንዲመሰርቱ ሲባል የሱን ጊዜም ደግሞ እኛ ሙሉ በሙሉ ገና ኢትዮጵያን አልተቀበልንም፣ የኦሮሚያ ሪፐብሊክ እንመሰርታለን የሚል ሀሳብ ስለነበረ እሱንም ተቃወምን። ሁለተኛ ስተተሰራዋል አሁን እዚህ ላይ እናነሳዋለን ብዬ ነው። ከኦነግ ጋር የነበረን የቅራኔ አፈታት የሚል ፓርት አለ እና አሁን ይሄንን ስትመለከት ሌንጮ ለታ ያቀረበበት መንገድ ትንተና አለው። ምክንያቱም ሳይዘብል ነበር ስለሆነ ብዙ ወታደር የኦሮሞ ወታደር በመሆኑ ይሄን ማፍረስ ማለት መከላከያ ወታደሩ ጦር ሰራዊት ውስጥ የነበረህን የኦሮሞ ብሔር ተወላጆች ቁጥር መቀነስና ማውጣት ነው። ይሄ ደግሞ በተቃራኒው መንገድ የህወሓትን ዶሚናንስ የበለጠ መፍጠር ነው፣ ያላቸውን ይዘው እንዲመጡ ነው። ይሄ ያንን ጦር ያፈረሰበትን ምክንያት የገለጸው ነገር የለም። የመጀመሪያው ነገር ይሄ ነው። ሁለተኛ አብዮታዊ ዲሞክራሲ ያኔ ገና በልጅነት እያለን ብዙ ነገር ሲገባን ማመቻቸት የነበረብን ነገር አለን ይላል። እስኪ ይሄንን ይኸው ለምሳሌ ፖለቲካዊ ስልጣን የያዘ ኃይል የሀገሪቱን ኢኮኖሚያዊ ህይወት ለመቆጣጠር ስልጣን የነበረው አሁንም አለ ስልጣን ነው። በህዝቡም ሆኖ ወኪሎቹ መንግስትን የመጫን ጡንቻቸው በጣም ደካማ ነው። በሀገራችን ዋና አሰሪ መንግስት ነው። የተለያዩ ኮንትራክቶችን የሚሰጠው ትልልቅ ፕሮጀክቶችን የሚያከናውነው የስራ አስፈጻሚው ነው። የስራ አስፈጻሚው ከፈለገ ሀብታም ያደርግሃል፣ አለበለዚያም ደግሞ በድህነት እንድትኖር ይፈርድብሃል። መንግስት በዜጎች ኢኮኖሚያዊ ህይወት ላይ እጅግ በጣም ከፍተኛ ተጽዕኖ አለው። ይህ በየደረጃው ያለው የስራ አስፈጻሚ አካል ተግባር ላይ የሚያውለው ስልጣን በዜጎች ህይወት በፖለቲካ አቋማቸውም ጭምር ከፍተኛ ተጽዕኖ አለው። በአድርባይነት ወደ ስልጣን የመጣው አካል በቢሊዮኖች ላይ የሚወስድ ስለሚሆን የዜጎችን ሰርቶ የመጠቀም ጉዳይ በሱ ፍላጎት ስር ይወድቅና በላብና በጥረት ሳይሆን ሎሌልነትና ታማኝነት የመጠቀም መሳሪያ ይሆናል። ኑሮን አሸንፎ ለመቀጠር የፖለቲካ ጠባይን አሳምሮ የመንግስትና የፓርቲ ባለስልጣናት የሚፈልጉትን ፖለቲካ አቋም መያዝ በሌላ አነጋገር አድርባይ መሆንን ይጠይቃል። ለዚህ ዓላማ ሲባል የፓርቲ አባል መሆንና ከፍተኛ ደጋፊ መስሎ መታየትም አዋጭ መንገድ ይሆናል። ግን ይሄ ሁሉ አድሚሽን እኮ ታዲያ አድሚት እያደረገ በፖለቲካዊም በኢኮኖሚያዊ እንቅስቃሴ እንደፈለገ ማድረግ የሚችል ረተው ባይ የሌለው ፓርቲና መንግስት በሀገራችን ነግሷል። ነግሶም ነበር እንጂ ኦፍኮርስ አሁን በእንዲህ አይነት ፖለቲካዊና ኢኮኖሚያዊ ሁኔታ በመንግስት ባለስልጣናት ከነሱ ጋር የተጠጓት ተጠቂዎችና ሙስና በአቋራጭ ለመበልጸግ መራራጥ፣ ኪራይ ሰብሳቢነት የሚባለው ብልሹ አስተዳደር የስርዓቱ መገለጫዎች ይሆናሉ። በሌላ በኩል ደግሞ በሰፊው የህብረተሰብ ክፍል ፍርሃት፣ መሸማቀቅና አድርባይነት ቢነግስ አይገርምም። ቬሪ ጉድ። አሁን ይሄንን እንደ ችግር የኢኮኖሚ ሁኔታው መሰረታዊ ችግር ነው ብሎ አንስቷል። የኢህአዴግ መንግስት ቀውስ ነው። ጻድቃን ስልጣን ላይ በነበረ ጊዜ አምባሰል፣ ጉና፣ ዲንሾና ማነው የዲንሾ አምባሰል ያማራ ነው እና ጉና የአራቱ ድርጅቶች እነሱ በሙሉ ቢዝነስ ፓራስታታል ቢዝነሶች የፓርቲ ቢዝነሶች በምንም አይነት በኢትዮጵያ ፖለቲካ ፓርቲ ህግ ላይ
እነዚህ ንብረት መያዝ አይችሉም ተብሎ በኢንዳውመንት በስፔሻል ኢንዳውመንት ይሄ ነገር ሲደረግ ይሄን ለዚህ ኢኮኖሚ ክራይሲስ ቀውስ አንዱ ራሱ የፕሌይንግ ፊልዱን ኢኳል አለማድረግ ምክንያቱም ትራንስ ኢትዮጵያ የሚባል አለ ለምሳሌ በቀጣና ተደራጅተው የነበሩት መኪናዎች ከ1000 በላይ መሰብሰብ አትችሉም ብሎ እነሱን አፍርሶ 3000 መኪና ነገር አድርገው ትራንስ ኢትዮጵያ መኪናውን ገዛ። ትራንስ ኢትዮጵያ የኤፈርት ነው ልብ በል በጉና ውስጥ የተደራጀ ነው። በሙሉ ጭነት ያሸንፉና ጨረታውን የሚሰጡት እነሱ ናቸው። ለቀሩት አውትሶርስ በማድረግ የትም ሳይሄዱ ፐርኩንታል ያተርፉበት የነበረ የሌሎች መደራጀት ነስተ በዛ ላይ የታክስ ማጨርበር የሚደረግበት ገቢ ስወራ የሚሰሩበት ነገር ቁጭ ብለ የነሱ ተቋማት ይሄ ሲመጡ ለኢትዮጵያ ኢኮኖሚ ችግር አንዱ መሰረቱ እነዚህ ፓራስታታል ቢዝነሶች የፈጠሩት ነገር ነው። ወጋገን ባንክ እኮ በኤፈርት ያለ ነው ሼሩ ይሸጥ እንጂ አፍሪካን ኢንሹራንስ የነሱ ነው። ይሄ የትራንዚት ኤጀንሲ የማይሰሩበት ነገር የለም። እነዚህ ነገሮች ሳይተችን ይሄ ሰውዬ አስብ የነበረው ነገር በዛ ላይ ዲቨሎፕመንታል ስቴት ቨርሰስ ኒዮ ሊበራል ፖለቲካል ኢኮኖሚ እያልክ እያንዳንዶቹ ነገሮች ይሄ አድበስብሶ የማለፍ የለም። እነዚህ ነገሮች ስማንጠራቸውም ለቀጣይነት ይሄዳሉ። ለታሪክም ተወያልክ የምትሄድበት ነገር የለም። እኔ ተጠያቂነት አለብን ብሎ ሐሳብ ቢፈጥር ያኔ በገባኝም ባልገባኝም ሁኔታ በፓርቲ ውስጥ መጥተን ወጣትነት አለ እድሜ አለ ያሸናፊነት ስሜት አለ እና ይሄ ደርግን የማሸነፍ ስሜት የፈጠረባቸው ነገር አለ። በዛ ላይ አዲስ ስርዓት ይዘው ሲመጡ የተከተሉት መንገድ ነው። ይሄንን ነገር አድርጎ ለኢትዮጵያ ችግር አሁንም ድረስ አለ። እሱ ግን የመጨረሻውን ነገር ነው ያደረገው። እሱ ከህወሓት ከወጣ በኋላ ይሄ ይኸውልህ የነገብሩ አስራት የናለምሰገድ ገብረ አምላክ የናረጋሽ ሁሉም ኢህአዴግ አምባገነናዊ ድርጅት የሆነው ከ93 በኋላ ነው ብለው ያምናሉ። ሰየንም ጭምር ድረስ ጨምረ ማለት እስከዛ ድረስ በጣም የሚገርም አይነት ድርጅት እና መጀመሪያ ዲሞክራሲያዊ ማዕከልነት ብለና አሰፋ ማሩ ሲገደሉ እናንተ ትምህርት ቤት ስትባረሩ የተማሪውን ጥያቄ ቡትሮስ ጋሊ ሲመጣ ዩኒቨርሲቲ ተማሪ ሲገደል ሲረሸን እነዚህ ሁሉ ነገሮች እኮ ዲሞክራሲያዊ ተብለው የተወሰኑ ናቸው። ህንጻ ኮንስትራክሽንን ስታፈርስ የሰራተኛ ማህበሩን ስትቆጣጠር የመምህራን ማህበሩን ስትቆጣጠር እነዚህን ሁሉ ከዲሞክራሲያዊ አስተዋጽኦ ጋር ፖለቲካልና ዲሞክራቲክ ራይት እንደተጠበቀ ነገር አድርጎ ማቅረቡ ይሄንን በሚመለከት ይሄ ሰውዬ ከወጣ በኋላ ሊለውጥ የሚችላቸው ነገሮች ነበሩ። በኋላ ግን አሁን እንግዲህ እንዳልኩ ይሄ 2010 ከጦርነቱ በፊት ስለሆነ የሰራው ቀውሱን በሚመለከት ኢትዮጵያ ወደ ገባችበት ይናስ እነዚህ ነገሮች በየማዕከል አንዱን እያደረግን እየተመተነን ኦኬ አንዱን ብለው እንቀጥፈዋለን። የዚህ ዴሞክራሲያዊ ባህሪ መቋጫ በህዝብ ተሳትፎ የጸደቀው ህገ መንግስት ነው ላለው ህወሓት ኢህአዴግ በመራው የትጥቅ ትግልና ከዚያም በኋላ በነበሩት ጥቂት ዓመታት ጸረ ዴሞክራሲያዊ የሆኑ አስተሳሰቦችና ተግባሮች አልነበሩም ባልልም መሰረታዊ ባህሪው ግን ህዝባዊና ዴሞክራሲያዊ ነበር። ምን ማለት ነው? what does it mean? እኔ እኮ እንዴት ነው እንትናም ገብሩም ለነገር ገብሩ ኦነስትሊ ጽፎታል። ገብሩ ኦነስት ስለ ዴሞክራሲ የነበረን አስተሳሰብ ኮምፕሊትሊ በቃ እሱ እኮ አልገባንም። ሚስጋይድድነን በሪፖርት ተታለናል። ወልቃይትን እንኳን በቋንቋ ስናካልል አፋርን ለቀን ዳሎልን ለቀን ወልቃይትን እኮ ያዙን ብሎ አድሚሽን እኮ ሁሉ አለው። ስለ ዴሞክራሲ ራሱ በጣም አልገባንም አለ። ይሄው ጥቂት ችግሮች ቢኖሩም ህዝባዊና ዴሞክራሲያዊ ምን ማለት ነው? በቃ አሁን እኮ ምንድነው ዲሞክራሲያዊ ነበር ወይ ነው? ይሄንን ነው እኮ አድሚት የማያደርጉት እነዚህ ሰዎች። የታገልለትን ዓላማ ይዘው የመጡትን ዓላማ ጀስቲፋይ የማድረግ ነው እንጂ ይሄ ሰውዬ ከህወሓት ከወጣ እንግዲህ ተመልከት ከ93 እስካሁን ባለው ጊዜ ምንም ከራሱ ጋር ተቃርኖ ምንም መጽሐፍ አልጻፈም። አውቶባዮግራፊውን ሊጽፍ ይገባ ነበር። ዲፈረንት አርቲክልስ ከትግራይ ውጪ ከበተለይ ቢዝነስ ውስጥ በነበረ ጊዜ በነበረው አምፕል ታይም የተሻለ ነገር ሊሰራ ይገባው ነበር። ግን አሁን ምን መሰል ይሄ መጽሐፍ መታተሙ ጥሩ ነው፣ ቆንጆ ነው። ለትዝብት መቀመጡ ጥሩ ነው፣ ለታሪክ መቀመጡ ጥሩ ነው። አረጋዊ በርሄን ይጠቅሳል። አሁን ይሄ ገብሩ አስራትን ይጠቅሳል። የተጻፉ መጽሐፎችን ልክ እንደዚህ ሊጠቀስ የማይችል መጽሐፍ የአርቲክል ስብስብ ሆኖ እያለ ሚስሊዲንግ ነው። ይሄ ኤክስትሪምሊ ሚስሊዲንግ ነው። ግን ወጣቶች አንብቡት። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተማሪዎች እንደምንለው የፖለቲካ ፓርቲ አባሎች አሁን እዚህ ላይ እንደ ስምረት ፓርቲ ስራ አመራር ሆኖ የጻፈው መጽሐፍ ነው። ይሄ በጣም እርግጠኛ ነኝ ጻፍ ተብሎ የተጻፈ ነገር ነው የሚመስለው። በቀጣይነት ሌላውን ነገር ልናየው እንችላለን። ግን አንብቡት፣ ተወያዩበት፣ ተነጋገሩበት፣ አስተያየት ስጡበት። መልካም። እስቲ በክፍል 2 እንመለስበት። ኦኬ የትግራይ ፖለቲካ አስተዳደርና የመሪነት ሚና
ገብረ ጻድቃን በጀነራል ጻድቃን ገብረ ጻድቃን ነው በሙሉ ስሙ ገብረ ጻድቃን ነው። ጻድቃን ገብረ በሐጽሮተ ቃላሉት ያው ጻድቃን ነው። አሁን ተክሌ እንደምትባለው ተክሌ ሚካኤል ነው። ገብረ ጻድቃን ሌተናል ሳይሆን ሌፍተናንት ጀነራል ነው የሚባለው። አርስት ላይ ያለ ስህተት ያበሳጨኛል። ሌተናል አይባልም አይደለም፣ በቃ ሌፍተናንት ጀነራል። እንደዚህ አይነት አሁን የሚገርሙ ይሄ ሰውዬ ይሄ ማድረግ ሲጠራበት ቆይቷል። ብዙዎች ከመስማት ሁሉ የለም ኔግሊጀንስ ይሆን በንግግር ላይ ልተሳሳት ትችላለህ ዝም ብለህ ግን መጽሐፍ ሲሆን ሁለተኛ ሶስተኛ አይነት አይ ኮፒ ላይ እኮ ትፈርማለህ ይታተም ብለህ የለም ፕሩፍ ኮፒ ስታደርግ ልታየው የሚገባ ነገር ነው። ይሄ ትንሽ ጥያቄ ያስነሳል። ለማንኛውም ትንሽ አርፈን እንመለሳለን። አብራችሁን ቆዩ።